በሰባተኛው ሀገራዊና ክልላዊ ምርጫ ብልጽግና ፓርቲን ወክለው የሚወዳደሩ የንፋስ ስልክ ላፍቶ ክፍለ ከተማ እጩዎች ለሕዝብ ተወካዮች ምክር ቤት የሚወዳደሩ እጩዎች ሰላማዊት ካሳ ወዳጄነህ የትምህርት ደረጃ ማስተርስ የሥራ መስክ የኢፌድሪ ቱሪዝም ሚኒስቴር ሚኒስትር የሚወዳደሩበት የምርጫ ክልል ምርጫ ክልል 19 ዶክተር ወርቁ ጋቸና ነገራ የትምህርት ደረጃ ዶክተሬት የሥራ መስክ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር የሚወዳደሩበት የምርጫ ክልል ምርጫ ክልል 20 ለአዲስ አበባ ከተማ ምክር ቤት የሚወዳደሩ እጩዎች ወይዘሮ አዳነች አቤቤ ደሳ የትምህርት ደረጃ ማስተርስ የሥራ መስክ የአዲስ አበባ ከተማ አስተዳደር ከንቲባ የሚወዳደሩበት የምርጫ ክልል ንፋስ ስልክ ላፍቶ ክፍለ ከተማ ዶክተር የትምጌታ አስራት ማሮ የትምህርት ደረጃ ዶክተሬት የሥራ መስክ የኢፌድሪ ከተማና መሠረተ ልማት ሚኒስትር ዴታ የሚወዳደሩበት የምርጫ ክልል ንፋስ ስልክ ላፍቶ ክፍለ ከተማ አቶ አብርሃም ታደሰ ካሳዬ የትምህርት ደረጃ ማስተርስ የሥራ መስክ በአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አደረጃጀት ዘርፍ ኃላፊ የሚወዳደሩበት የምርጫ ክልል የንፋስ ስልክ ላፍቶ ክፍለ ከተማ ዶክተር ዘላለም ሙላቱ ደሙ የትምህርት ደረጃ ዶክተሬት የሥራ መስክ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ የሚወዳደሩበት የምርጫ ክልል ንፋስ ስልክ ላፍቶ ክፍለ ከተማ አቶ ቢንያም ምክሩ አለማየሁ የትምህርት ደረጃ ማስተርስ የሥራ መስክ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ኃላፊ የሚወዳደሩበት የምርጫ ክልል ንፋስ ስልክ ላፍቶ ክፍለ ከተማ አቶ መኮንን ያኢ ገመዳ የትምህርት ደረጃ ማስተርስ የሥራ መስክ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ኃላፊ የሚወዳደሩበት የምርጫ ክልል የንፋስ ስልክ ላፍቶ ክፍለ ከተማ ወይዘሮ ካባ መብራቱ ዳኜ የትምህርት ደረጃ ማስተርስ የሥራ መስክ የንፋስ ስልክ ላፍቶ ክፍለ ከተማ አስተዳደር ዋና ሥራ አስፈጻሚ የሚወዳደሩበት የምርጫ ክልል የንፋስ ስልክ ላፍቶ ክፍለ ከተማ አቶ ስኩሪ ካይረዲን አብዱ የትምህርት ደረጃ ዲግሪ የሥራ መስክ ባለሀብት የሚወዳደሩበት የምርጫ ክልል የንፋስ ስልክ ላፍቶ ክፍለ ከተማ ወይዘሮ ዛህራ መሐመድ ቡሽራ የትምህርት ደረጃ ዲግሪ የሥራ መስክ ነጋዴና የአዲስ አበባ ንግድ ምክር ቤት አዲስ ቻምበር ፕሬዝዳንት የሚወዳደሩበት የምርጫ ክልል የንፋስ ስልክ ላፍቶ ክፍለ ከተማ ወይዘሮ እሌኒ አየለ ደርቤ የትምህርት ደረጃ ማስተርስ የሥራ መስክ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሮጀክት ኢንጂነር የሚወዳደሩበት የምርጫ ክልል የንፋስ ስልክ ላፍቶ ክፍለ ከተማ አቶ ፍቃዱ ታምራት ገሶ የትምህርት ደረጃ ማስተርስ የሥራ መስክ አርሶ አደር የሚወዳደሩበት የምርጫ ክልል የንፋስ ስልክ ላፍቶ ክፍለ ከተማ ፓስተር መለሰ ወየሳ ዲጋ የትምህርት ደረጃ ማስተርስ የሥራ መስክ በግል የተሰማሩ የሚወዳደሩበት የምርጫ ክልል የንፋስ ስልክ ላፍቶ ክፍለ ከተማ አቶ በራልኝ ብርሃኑ ከፈኔ የትምህርት ደረጃ ማስተርስ የሥራ መስክ በግል ሥራ የተሰማሩ የሚወዳደሩበት የምርጫ ክልል የንፋስ ስልክ ላፍቶ ክፍለ ከተማ ብልጽግናን ይምረጡ ምልክታችን የስንዴ ነዶ ነው ኢትዮጵያን ወደ ተምሳሌት ሀገር